ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ በዛሬው ፕሮግራማችን በኮንስትራክሽን ዓለም ውስጥ ትልቅ ትኩረት የሚስብ የከተሞችን ገጽታ የሚቀየርና የብዙዎችን ህልም እውን ሊያደርግ ስለሚችል አንድ እጅግ ግዙፍ ፕሮጀክት ነግራችኋለሁ። እሱም ስለ ሪል ስቴት ግንባታ ይሆናል። አሁን ላይ በሀገራችን የሪል ስቴት ገበያ በፍጥነት እያደገ መጥቷል። የራስዎ የቤት ባለቤት መሆን ደግሞ የነገ ኑሮ አስተማማኝ ከማድረግም በላይ ከጊዜ ወደ ጊዜ ዋጋው እየጨመረ የሚሄድ ትልቅ የሀብት ማፍሪያ መንገድ እየሆነ መጥቷል። ታዲያ ዛሬ የምናሰላላችሁ የግንባታ ወጪ ለቱ ቤዝመንት ፕላስ ጂ ፕላስ 25 ዘመናዊና እጅግ ውብ ህንፃ ነው። ቪዲዮውን እስከ መጨረሻው ስትከታተሉን የዚህ ፕሮጀክት እውነታዎች፣ የቤቶቹን አቀማመጥና እንዴት የዚህ ቤት ባለቤት መሆን እንደምትችሉ ሙሉ መረጃ ታገኛላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲህ መሰል ባለብዙ ወለል ህንፃ በጥራት በጠነከረ የኮንክሪት ማዕቀፍና በዘመናዊ የኢንጂነሪንግ ደረጃ ለማቆም በሚሊዮኖች የሚቆጠር የዲዛይን የቁሳቁስ እንዲሁም የሰዎች የዕለት ተዕለት ድካም ይፈስበታል። ይህ ማለት ምን ማለት መሰላችሁ? ይህ ፕሮጀክት በቃላት ተነግሮ ከሚያልቅ በላይ ከፍተኛ የፋይናንስ አቅም የተመደበለት፣ ጥራቱ በቁጥጥር የተረጋገጠና ለነዋሪዎች አስተማማኝ ዋስትና የሚሰጥ ህንፃ እንዲሆን ተደርጎ መገንባት ይኖርበታል ማለት ነው። ይህም ህንፃው በጠንካራ የኮንክሪት ማዕቀፍ በዘመናዊ የኢንጂነሪንግ እውቀት ደረጃና ለነዋሪዎች ከፍተኛ ዋስትና በሚሰጥ መልኩ የሚገነባ መሆን ይኖርበታል። ይህንን እጅግ ግዙፍና ዘመናዊ ባለብዙ ወለል ህንፃ ከመሬት ቁፋሮ ስራ ጀምሮ እስከ ማጠናቀቂያ ስራዎች ድረስ ሙሉ በሙሉ ለመገንባት በአጠቃላይ የሚወስደውን ገንዘብ እነግራችኋለሁ። ይህን ገንዘብ ከመንገሬ በፊት ስለ ሪል ስቴት ወይም ስለ አፓርታማ አንዳንድ ነገሮች ልበላችሁ እስኪ። በኢትዮጵያ የከተሞች ገጽታ በፈጣን ሁኔታ እየተቀያየረ ይገኛል። ከዚህ ቀደም የቤት ባለቤት ለመሆን መሬት ፈልጎ በባለሙያ አስተባብሮ ከባዶ መሬት ጀምሮ መገንባት ለብዙዎቻችን ከባድ ፈተና ነበር። አሁን ግን ይህ አሰራር በዘመናዊ የሪል ስቴትና የአፓርታማ ግንባታዎች እየተተካ ይገኛል። ዛሬ በኢትዮጵያ ከተሞች በተለይም በአዲስ አበባ የሪል ስቴት ገበያ ቀላል የሚባል ድርሻ የለውም። የቤቶች ዋጋ ከጊዜ ወደ ጊዜ እየጨመረ መሄድ ለአንዳንዶቹ ስጋት ቢመስልም፣ በሌላ በኩል ደግሞ ገንዘብን ጠብቆ ማቆየትና ለቀጣይ ትውልድ አስተማማኝ ሀብት ማፍራት ለቻሉ ሰዎች ግን ዘመናዊ የኢንቨስትመንት ማዕከል ሆኖ መጥቷል። በመሬት አጠቃቀም ውስንነት ምክንያት አሁን ላይ ከተሞች ወደ ላይ ወይም ቨርቲካል ግሮስ ማሳደግ ጀምረዋል። ባለብዙ ወለል አፓርታማ መገንባት መጀመራቸው የቤቶችን እጥረት ከመቅረፍ ባለፈ ዘመናዊ የኑሮ ስብጥርን ወይም ሞደርን ላይፍ ስታይል እያስተዋወቁ ይገኛሉ። ታዲያ በእነዚህ ግዙፍ ህንፃዎች ውስጥ የቤት ባለቤት መሆን ማለት ምን ማለት ነው? ዋጋቸውስ እንዴት ይሰላል? ስለዚህ በቀጥታ ቱ ቤዝመንት ፕላስ ጂ ፕላስ 25 ግዙፍ ህንፃ ለመገንባት የሚያስፈልገንን ወጪ ማስላት እንጀምራለን። በመጀመሪያ ለዚህ ህንፃ የተጠቀምናቸው ዋና ዋና የግንባታ ዕቃዎች መጠናቸውን እንመልከት እስኪ። ሴሌክትድ ማቴሪያል ወይም ባክፊል የሚደረገውን ማቴሪያል ስንመለከት 2602 ሜትር ኪዩብ ያስፈልገናል። ለሃርድኮር የምንጠቀመውን ድንጋይ ደግሞ ስንመለከት 527 ሜትር ኪዩብ ያስፈልገናል። ለማሰነሪ የምንጠቀመውን ድንጋይ ስንመለከት 67 ሜትር ኪዩብ ያስፈልገናል። ሲሚንቶ በኩንታል 116017 ኩንታል ያስፈልገናል። አሸዋ 19361 ሜትር ኪዩብ ያስፈልገናል። 02 ጠጠር 18585 ሜትር ኪዩብ ያስፈልገናል። የብረት ስራዎችን ስንመለከት ደግሞ ባለ 8 ሚሜ ብረት 120972 ቤርጋ ያስፈልገናል። ባለ 10 ሚሜ ዲያሜትር ብረት ደግሞ 101408 ቤርጋ ያስፈልገናል። ባለ 12 ሚሜ ብረት ደግሞ 45229 ቤርጋ ያስፈልገናል። ለባለ 14 ሚሜ ዲያሜትር ብረት ደግሞ 3699 ቤርጋ ያስፈልገናል። ለባለ 16 ሚሜ ብረት ደግሞ 3894 ቤርጋ ያስፈልገናል። ለባለ 20 ሚሜ ብረት ደግሞ 50682 ቤርጋ ያስፈልገናል። ለባለ 24 ሚሜ ዲያሜትር ብረት ደግሞ 18761 ቤርጋ ያስፈልገናል። ብሎኬትን ስንመለከት ባለ 20 ሴንቲሜትር ቲክነስ ያለው ብሎኬት 132158
ፍሬ ያስፈልገናል። ባለ 15 ሴንቲሜትር ቲክነስ ያለው ብሎኬት ደግሞ 840850 ፍሬ ያስፈልገናል። ጅብሰምን ስንመለከት በባግ ወይም በከረጢት 17262 ከረጢት ጅብሰም ያስፈልገናል ማለት ነው። የማቴሪያል ብዛታችንን በዚህ መንገድ ከተመለከት አሁን ደግሞ ህንፃውን ለመገንባት ምን ያህል ገንዘብ ይጨርሳል የሚለውን በሰብስትራክቸር እና በሱፐር ስትራክቸር ስራዎች ከፋፍለን እንመልከት። እዚህ ጋር ያስቀመጥኩላችሁ እንግዲህ በጣም ረጅም ስለሆነ የስራ ዝርዝሩ ሰመሪውን ነው ማለት ነው። መጀመሪያ ሰብስትራክቸር እንመልከት። አንደኛ ለኤክስካቬሽን እና እርዝወርክ ወይም ለቁፋሮና ለመሬት ስራዎች 15,160,798 ብር ይወስዳል ማለት ነው። ለማሶነሪ ስራዎች 362,898 ብር ያስፈልገናል። ለሰብስትራክቸር የኮንክሪት ስራዎች 415,854,063 ብር ያስፈልገናል። አጠቃላይ ለሰብስትራክቸር 431,377,760 ብር ያስፈልገናል። በሁለተኛ ደረጃ ለሱፐር ስትራክቸር የሚያስፈልገንን ብር ስንመለከት ለሱፐር ስትራክቸር የኮንክሪት ወርክ 1,361,370,258 ብር ያስፈልገናል። ለብሎኬት ሥራ 166,755,016 ብር ያስፈልገናል። ለጣሪያ ሥራ 10,083,887 ብር ያስፈልገናል። ለስቲል ስትራክቸር ሥራ 3,243,433 ብር ያስፈልገናል። ለካርፔንተሪና ጆይነሪ ሥራ 143,582,400 ብር ያስፈልገናል። ለአልሙኒየም ሥራ 157,947,486 ብር ያስፈልገናል። ለልስንና ለማጠናቀቂያ ሥራዎች 568,436,132 ብር ያስፈልገናል። ለቀለም ሥራ 88,725,882 ብር ያስፈልገናል። ለሳኒተሪ ኢንስታሌሽን ወይም የውሃ መስመር ዝርጋታዎች ሥራ 262,400,495 ብር ያስፈልገናል። ለኤሌክትሪካል ኢንስታሌሽን ወይም ለኤሌክትሪካል ሥራዎች 210,710,721 ብር ያስፈልገናል። ለሜካኒካል ኢንስታሌሽን 14,342,623 ብር ያስፈልገናል። አጠቃላይ ለሱፐር ስትራክቸር 2,987,598,336 ብር ያስፈልገናል። ጠቅላላ ለሱፐር ስትራክቸር እና ለሰብ ስትራክቸር የሚያስፈልገንን ወጪ ስንመለከት 3,418,976,096 ብር ያስፈልገናል ማለት ነው። ቫትን ስንመለከት 512,846,414 ብር ይመጣል። ጠቅላላ ከቫት በኋላ ጠቅላላ ድምሩ ስንመለከት 3,931,822,510 ብር ይመጣል። የመዝናኛ ቦታዎችን ወይም አሚኒቲዎችን ለመስራት የሚያስፈልገውን ወጪ ስንመለከት ከህንፃው ግዙፍ የግንባታ ወጪ ባሻገር አልሚ ድርጅቱ ለተጠቃሚዎቹ ምቹና ፕሪሚየም የሆኑ የኑሮ ልምድ ወይም ላይፍ ስታይል ለመፍጠር ትልቅ ትኩረት መስጠት አለበት። ህንፃው ለነዋሪዎች ማህበራዊ ኑሮ ምቹ የሚደረጉ የመዝናኛ ቦታዎች ኦር አሚኒቲስ ለምሳሌ እንደ ጂም፣ መዋኛ ገንዳ፣ ቤተ መጻሕፍት፣ የመኪና መቆሚያ ቦታ፣ የልጆች ማቆያ፣ የልጆች መጫወቻ ስፍራ እና አረንጓዴ ማረፊያ ቦታዎች ወይም ግሪን ኤሪያስ ብለን የምንጠራቸው ያሉት ነው። ለእነዚህ ዘመናዊ መዝናኛዎች ብቻ ከጠቅላላው የፕሮጀክት በጀት ውስጥ ከ10% ያላነሰ የግንባታ ወጪ ተመድቦለታል። በዚህም ከላይ ያሰላነውን የህንፃውን 10% ለመዝናኛ ቦታ ብንመድብለት 393,182,251 ብር ያስፈልገናል እንደማለት ነው። ቱ ቤዝመንት ፕላስ ጂ ፕላስ 25 ህንፃ ከነ መዝናኛ ግንባታዎቹ ሰርቶ ለማጠናቀቅ ጠቅላላ ከቁፋሮ እስከ ፊኒሽንግ ድረስ ሰርቶ ለማጠናቀቅ 4,325,004,762 ብር ይወስዳል ማለት ነው።
ህንፃውን ገንብቶ ለመጨረስ የሚወስደውን የብር መጠን በዚህ መንገድ ከተመለከትን አሁን ደግሞ ህንፃው የሚኖሩት የቤት አይነቶችን እንመልከት እስኪ። በዚህ ግዙፍ ህንፃ ውስጥ የሚኖሩ ቤቶች ምን እንደሚመስሉ እንመልከት። ባለ 1 መኝታ፣ ባለ 2 እና ባለ 3 መኝታ ቤቶች ይኖሩታል። ባለ 1 መኝታ አፓርታማዎች ወይም ዋን ቤድሩም የምንላቸው ካሬያቸው 89.57 እና 97.69 ናቸው። በውስጡ ተስማሚ የሆነ ሰፊ ሳሎን ከነመመገቢያ ቦታው፣ ምቹ መኝታ ቤት ከነሽንት ቤቱ፣ ዘመናዊ ኩሽና፣ ላውንደሪ ክፍል፣ ባልኮኒዎችና ኮሪደርን የያዘ ነው። ባለ 2 መኝታ አፓርታማ የምንላቸው ደግሞ ካሬያቸው ከ105 እስከ 157 ድረስ ናቸው። በውስጣቸው ተስማሚ የሆነ ሰፊ ሳሎን ከነመመገቢያ ቦታ፣ ዋና ምቹ መኝታ ቤት ከነሻወር ሽንት ቤቱ፣ ሁለተኛ መኝታ ቤት፣ የጋራ ሻወር ሽንት ቤት፣ ዘመናዊ ኩሽና፣ የሎቢ ቦታ፣ ባልኮኒዎችና ኮሪደርን ያጠቃለለ ነው። ባለ 3 መኝታ ቤት የምንላቸው ደግሞ የሰፊ ቤተሰብ ማረፊያና የቅንጦት ወይም ሌክዠሪ ስሜት የሚሰጥ ዋና የቤት ምርጫ ነው። ካሬያቸው ከ173 ጀምሮ እስከ 248 ካሬ ሜትር ድረስ ይደርሳል። በውስጡ ተስማሚ የሆነ ሰፊ ሳሎን ከነመመገቢያ ቦታው፣ ዋና ምቹ መኝታ ቤት ከነሻወር ሽንት ቤቱ፣ ሁለተኛ መኝታ ቤት ከነሻወር ሽንት ቤቱ፣ ሶስተኛ መኝታ ቤት፣ የጋራ ሻወር ሽንት ቤት፣ ዘመናዊ ኩሽናዎች፣ የሰራተኛ ክፍል፣ የላውንደሪ ክፍል፣ ባልኮኒዎችና ኮሪደሮችን የያዘ ነው። ይህንን የዋጋ ጥናት ለማቅረብ ላፍቶ ላይፍ ከሚያሰራቸው አፓርትመንት መንደሮች ውስጥ ብስራተ ገብርኤል አካባቢ የሚገኘውና በአማኒ ፕሮፐርቲ እየተገነባ ያለውን 2 ቤዝመንት ፕላስ ጂ ፕላስ 25 ህንፃ መነሻ በማድረግ ነው። ይህን ፕሮግራም ስናዘጋጅ ላደረጉልን ድጋፍ እጅግ እናመሰግናለን። ስለ ሳይቱ አንዳንድ ነገር እንበላችሁ እስኪ በዛው። ከላይ የተጠቀሱት ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በመሸጥ ላይ ይገኛሉ። ቀድሞ ለሚመጡ ሰዎች የ30% ቅናሽ ጊቫዌይ እንዳላቸው ሹክ ብለውናል። ለዚህ ቀድማችሁ ሃሎ ለምትሉ የወጪውን 70% ብቻ በመክፈል ቤታችሁን መረከብ እንደምትችሉ ያሳያል ማለት ነው። ነገር ግን ልብ ሊሉት የሚገባው ቁም ነገር እንደዚህ አይነት ጥራት ያላቸውና በከተማው መሃል የሚገኙ ቤቶች ቁጥራቸው የተወሰነና ፍላጎታቸውም እጅግ ከፍተኛ ነው። ስለዚህ የነገን ህልምና የኢንቨስትመንት ዋስትና ዛሬውን ለማድረግ ጊዜ ማባከን የለብዎትም። ከታች ባሉት አድራሻዎች ሃሎ ቢሉ ድርጅቱ እናንተን ለማነጋገር ሁልጊዜም ዝግጁ ነው። አድራሻቸው ላፍቶ ሞል ህንፃ ነው። ከታች በማስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ። የተወደዳችሁ ተመልካቾቻችን ዛሬ ያየናቸው መረጃዎች እንደሚያሳዩት ይህ 2 ቤዝመንት ፕላስ ጂ ፕላስ 25 አፓርታማ ፕሮጀክት በቃላት የተነገረ ተረት ተረት ሳይሆን በቁጥር በፋይናንስና በኢንጂነሪንግ እውቀት የተደገፈ እጅግ አስተማማኝና መሬት ላይ እየተገነባ ያለ ፕሮጀክት ነው። ውድ ተመልካቾቻችን የነበረን ቆይታ ይህን ይመስል ነበር። ስለተከታተላችሁን እጅግ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። ቀጣይ በሚኖረን ጠቃሚ የኮንስትራክሽን መረጃ እስከምንገናኝ ድረስ ሰናይ ጊዜ ተመኘውላችሁ።